ለዛ ምን ትቃጠያለሽ? እኔ አንዴ ከተቃጠልኩ በኋላ ምንድነው እሱ የመስሪያ ግብአት ያላሟላ ኩሽና ይዘሽ ነው እንዴ ቁርስ ስራ የስራ ክፍፍል ምናምን የምትይው? አንተ የምርህን ነው እንዴ? እኔ እኮ አዝኜልህ ነው። ምንድነው የምታዝኝልኝ? እንዴ ያቃጠልሽ ምንድነው? ማንካ መደንቀር እንዴ? የታል ማማሰያሽ? ያው እዛ መሳቢያ ውስጥ አለ። የታል? እናቶቻችን እኮ ከማንካ ይልቅ ማማሰያን የመረጡበት የራሳቸው በቂ ምክንያት አላቸው። የታለሽ? የእስረኛው መሳቢያ ውስጥ። የትኛው ነው የእስረኛው? ዝም ብለሽ ነው እንዴ? አንተ ምንድነው ገብተህ የማታውቅበት ቦታ ይመስል የሚያደነባብር? ምን ያደናብራል? ዝም በይ እንዴ እናንተ። ለልጆቹም ይኸው ሰዓት አታስረፍድብኝ። ምን አበሳ። በቃ ተው በቃ እንደፈረደብኝ ራሴ እሰራዋለሁ። እና ልጁን ያዝልኝ አንተ። ምን ያደናብራል? አዎ ሰዓት አትግደልብኝ። አዎ እንደዚህ የሆንኩ እያየሽ ቁጣና ስድብ። ሁሉ ነገር በሰዓት ነው የሚሆነው።